ደን አለሁ ገና ነኝ። ዛሬ ብቅ ያልኩት ምክንያት በጣም አስፈላጊ የሆነ ነገር ይዤ ነው መጣሁት እና ያንን ደግሞ የትኛው ዩኒቨርሲቲ ልምረጥ ብዙ ሰዎች እየጠየቁኝ ነው። ያው በቃ ብዙ ትልቅ ጥያቄ ነው እና መልስ ማግኘት ይኖርብሃል ማለት ነው። ሶ የትኛውን ዩኒቨርሲቲ ነው መምረጥ ያለብህ እና ደግሞ ምን ላይ ተወስነህ ነው መምረጥ ያለብህ እና ደግሞ የትኛው ዩኒቨርሲቲ ይሻላል የምትል ከሆነ ዛሬ ያንተ መልሱን ይዤ መጥቻለሁ። እስከ መጨረሻ ተከታተለኝ። እኔ ሰይፈዲን አብደላ እባላለሁ። ሴፍ ስትሪምላንድ ዌብ ዲዛይን ኤጀንሲ የሚባል ካምፓኒ ወይ ደግሞ ኤጀንሲ አለኝ። የኔ ኤጀንሲ ደግሞ የሚሰራው ዌብሳይት ዴቨሎፕመንት ነው። እናም ደግሞ አሁን ያለው አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ውስጥ በ3ኛ ዓመት በሶፍትዌር ኢንጂነሪንግ እየተማርኩ ነኝ። የትኛው ዩኒቨርሲቲ ልምረጥ? አሁን አንደኛው ነገር ቼክ ማድረግ ያለብህ የትኛው ፊልድ ነው መማር ያለብኝ የምትል ከሆነ መጀመሪያ ፊልዱን መምረጥ ይኖርብሃል ማለት ነው። ያንን ፊልድ ደግሞ ቪዲዮ ሰርቻለሁ ከዚህ በፊት። ያንን ቪዲዮ ገብተህ ሊንኩን እዚህ ጋር አስቀምጣለሁ። ሊንኩን ታች ላይ ያስቀምጠናል። ሰዎች ከዛ አንደኛው ነገር ማየት ያለብህ ነገር ዩኒቨርሲቲ ውስጥ ምን ፊልድ ይሰጣል። የኔ ፊልድ እዛ ውስጥ አለ። እናም ደግሞ ዋናው ነገር ደግሞ ሌላ ነገር ምን መሰለህ ኮምፒቲቲቭ ያ ፊልድ በጣም ኮምፒቲቲቭ ነው። ፎር ኤግዛምፕል አሁን የነግድ ውስጥ ማለት ነው ሶፍትዌር ኢንጂነሪንግ ይገባለሁ የምትል ከሆነ ተሸውደሃል። በጣም ከባድ ነው። እውነት ነው፣ ከባድ ነው። እና ደግሞ አዲስ አበባ ዩኒቨርሲቲ ደግሞ ሜዲሲን ይገባለሁ የምትል ከሆነ እዛም ተሸውደሃል። ግን ሜቢ ላይክ እኔ ከባድ ነኝ የምትል ከሆነ ደግሞ ግን አይ ሪኮመንድ ዩ ቱ ጎ ዜር። አንተ ከባድ ነበርክ? አዎ ከባድ ነበር። እና ከባድ ነበር አንዴ ሰው ተገባው ቆም ነው። ትክክል። እሺ ከዛ ደግሞ አልቆምልም ጀምር። ሶ ጋይስ አንደኛው ነገር እንዳልኩ ምንድነው እንትን ፊልዱ አለ። ሌላ ደግሞ የኮምፒቲቲቭ ነው እንዴ ነው ምን ነገር ከዛ ቀጥሎ ምን ማለት ነበር ያለው መሰለኝ ዩ ስቶማክ ያው ምግብ አለ ምናምን ነገር ያለን ነገር ብታራ አለ ሳይሆን ኢዳች ሀብ ኳሊቲ እንዴ ነው ኳሊቲ አለ ምናምን። አሁን የኛ ዩኒቨርሲቲ ማለት ነው በጣም ምርጥ ምግብ አለ አጥቶ ማለት ነው። እንደዛ ዝም ብላ ትመጣለህ ነው ለምግብ ብላ ለማንኛውም እውነት ፊልድ እንትን ውሃ ምናምን ቼክ ሊታደርግ ይችላል ያስባለሁ። ይህንን ደግሞ ቼክ የምታደርገው መደወል ነው ያለብህ ወደ ሌሎች ልጆች ማለት ነው። እንትን የሚማሩ አሉ የለም እዛ ዩኒቨርሲቲ ውስጥ እነሱን ጠይቀህ ደውለህ ምግብ ፉድ አለ ምናምን ማለት ነው ይባል። ከዛ ደግሞ ማለት አለብህ ይሄ እንትን ገጠርና ምናምን ነገር አሁን እኛ ዩኒቨርሲቲ ገጠር አይደለም ግን ያ አለ አሁን አንድ ዩኒቨርሲቲ መጨረሻ ይኸውልህ ከተማ ጫፍ ላይ ነው ያለውና ያንን ነገር ቼክ ቤት አሁን አዲስ አበባ ከሆነ ገና መቀሌ ከምትሆን አዲስ አበባ ከተማ እንደዛ ነው። ኦኬ ሶ ከሐዋሳ ይበልጣል የቆንቃ ገጠሪን ኮን ገጠሩ ይበልጣል የኔ ጓደኛ። ኦኬ ስንቀጥል ምን መሰለህ የኔ እንትን ማለት ይኖርብሃል ማለት ነው። ምንድነው ዩኒቨርሲቲ ውስጥ how is like እንዴ በቃ የግቢ ላይፍ ምናምን ነገር በቃ ይሄ ዱርዬ ምናምን ዱርዬ ሳይሆን ምንድነው የባ ምናምን አለ ምናምን ማለት ነው ማለት ነው። ሶ ያንን ቼክ ማድረግ ይኖርብሃል። ከዛ እሺ ታዲያ የትኛው ፊልድ ነው ጥሩ ነው የምትል ከሆነ ደግሞ አሁን መልሱ መጣሁልህ ማለት ነው። ስድስተኛ መጨረሻ ላይ ጠብቀኝ ያሉ ዩኒቨርሲቲዎች በጣም ምርጥ ናቸው። አዲስ አበባ ዩኒቨርሲቲ ማለት ነው። ችግሩ ግን አይ ቲንክ ገዛ ምክንያቱ ካለ ይሄ ኮስት ሼሪንግ በጣም ከባድ ነው። ስለዚህ መክፈል አትችልም ፕሮባብሊ። ግን ደግሞ ኪሴ ፉል ነው የምትል ከሆነ እናም ደግሞ መግባት ይችላሉ የኔ ማርክም ጥሩ ነው የምትል ከሆነ አዲስ አበባ ዩኒቨርሲቲ ለምን ትማራለህ እዛ ቀር ብለሃል። ሶ አዲስ አበባ ዩኒቨርሲቲ እንደዛ ነው። ያ ደግሞ ዩኒቨርሲቲ ሐዋሳ ትንሽ ሩቅ ነች መሰለኝ። ፊልዱን አላት ጥሩ ነው ያሉ ምርጥ ነች። ስለዚህ ወደ ሐዋሳ ብትሄዱ ይሻላል። ሌላ ደግሞ አዳማ ዩኒቨርሲቲ ማለት ነው ያው ያበለች ዩኒቨርሲቲ ነች። ኮምፒውተር ሜዲሲን ምናምን ነገር እዛ ውስጥ የለም። ልክ እንደኛ ዩኒቨርሲቲ ማለት ነው ከቴክኖሎጂ ጋር ሊስት የሆነች ዩኒቨርሲቲ ናት ነችና ነውና ሶ ያን ዩኒቨርሲቲ ብትገባም ጥሩ ነው ማለት ነው። ሌላ ደግሞ ይሄ ጎንደር የሚባል ዩኒቨርሲቲ አለ። ያ ደግሞ ይሄ ሜዲሲን ምናምን ነገር መግባት የምትፈልግ ከሆነ ዋው ዳት ኢዝ ራይት ስፖት ፎር ዩ ባት ብትገባ ይሻል ብዬ አስባለሁ። ሌላ ዩኒቨርሲቲ ደግሞ አሰላ ዩኒቨርሲቲ እዛ ነው ጓደኛ የሚማሩና በጣም ደስ ብለዋል። ዋናው ችግሩ ነገር እዛ ውስጥ ያለው ከቴክኖሎጂ ጋር ሊስት የሆነ ብዙ ብርድ ይገላል እዛ ሄደ ብርድ የለም ማለት ብርድ የለም። ሶ እንደዛ ነው ጋይስ። ሶ ምርጥ ዩኒቨርሲቲ አሁን ሶፍት ዩኒቨርሲቲ ብለህ እንትን ጉግል ላይ ሰርች ብታደርግ ማለት ኢትዮጵያ ውስጥ ታገኛለህ ማለት ነው። እናም ደግሞ እኔ የሚመክረኝ እዛ ውስጥ መማር ተማሪ ብትጠይቅ ይሻላል ብዬ ነው የሚመክረኝ ማለት ነው። ሶ እኔም ያለኝ ኢንፎርሜሽን ስታወለ ግን ደግሞ አንድ ነገር ማስታወስ ይኖርብሃል። ያን ደግሞ ይሄ ቪዲዮ የጠቀመ ከሆነ ካልጠቀመ ኦኬ ሶ
ለዛ ነው በጣም እወዳችኋለሁ። በጣም ይወድሻለሁ። Anyways, bye bye guys. I love you. You love me. Ciao.